ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር። ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ሕግ፣ ኢየሱስ ሲደመር ረጅም ቀሚስ፣ ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ህዳር ሲታጠን፣ ኢየሱስ ሲደመር ዝክር ምናምን፣ ኢየሱስ ሲደመር ጽዋ ጽውዬ ምናምን ይባል ነገር የለም። ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት፣ የእግዚአብሔር ልጅነት፣ የእግዚአብሔር ልጅነት። ገላትያ መጽሐፍ ምዕራፍ 3 እና 4 የሚያወራው ምንድነው? ኢየሱስ ሲደመር ብለ ምንም ነገር ከጨመርክ you are out of the gospel። ከወንጌል ውጭ ነህ። ይሄን አይኔ ውስጥ የዘላለም ሕይወት የጸባይ ዋንጫ አይደለም። ቀስ ብለ ተናግረ የምትወርሰው እያልክ እያልክ የዘላለም ሕይወት ተራንደ የምትወርሰው አይደለም። ለዚህ ነው ሁለት ሰዎች ሲጸልዩ ነበር አለ ጌታ። አንደኛው በሳምንት 2 ይጾማሉ፣ አስራት መባዬን ይሰጣሉ። እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ። ያኛውስ ደረቱን እየደቃ ቀና እንኳን ብሎ እኔን ኃጢአተኛው ማረኛል። ከሁለቱ የትኛው የጸደቀ መሰላል? ይሄኛው ተበልቷል አስራቱን እና አስራት ሰጠ፣ መባ ሰጠ፣ ንፍሮ ቀቅለ ምስር ቀቅለ እምገባበት መንግስት የዘላለም ሕይወት የጸባይ ዋንጫ አይደለም ብራዘር። ለዚህ ነው ወዳጄ ይሄን ማርያም ኢየሱስ እግር ስር ቁጭ ብላ ኢየሱስን ስትሰማ ማርታ ተፍተፍ ትላለች። የሚበልጠውን ማርያም መርጣለች አለ። አለክልኮ የምትኖረው ሕይወት አይደለም ቅድስና።